መቼ በማንና እንዴት ማብቂያውን እንደሚያገኝ ማጣፊያ ያጠረው የመካከለኛው ምስራቅ ውጥረት 2 ሳምንታትን ሊያስቆጥር ጥቂት ቀናት ቀርተውታል። አሜሪካና እስራኤል በኢራንና በሆርሙዝ ሰርጥ ጥቃታቸውን አጠናክረው ሲቀጥሉ ኢራን በበኩሏ የአሜሪካ የጦር ሰፈሮች ላይ የምታደርሰውን የድሮን ጥቃት ቀጥላበታለች። መሃል እስራኤልም እንዲሁ የጥቃቱ ሰለባ ሆናለች። ዛሬ ማለዳውን የአሜሪካን የጦር ኃይል በሆርሙዝ ሰርጥ ፈንጂዎችን ሊያስቀምጡ ነበር ያላቸውን 16 የኢራን የጦር መርከቦች ማውደሙን አስታውቋል። የአሜሪካን ወታደሮች እርምጃውን የወሰዱት ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ያለውን የነዳጅ ስርዓት ለማደናቀፍ ቴህራን በስራ ላይ ናት የሚል ማስጠንቀቂያቸውን ከሰጡ በኋላ ነው። በስፍራው 3 የንግድ መርከቦች ምንነቱ ባልተለየ መሳሪያና ማንነቱ ባልታወቀ አካል እንዲሁ ጥቃት እንደደረሰባቸውም ተነግሯል። ጦርነቱ ከተጀመረበት ዕለት አንስቶ ባሉት ቀናት የአሜሪካና የእስራኤል ኃይሎች 10,000 የሚጠጉ ንጹሃን ላይ ጥቃት ስለማድረሳቸውና ከ1300 በላይ ንጹሃን ስለመሞታቸው ኢራን አስታውቃለች። እስራኤል በሊባኖስ ምድር የቦምብ ድብደባ እንዲሁም በማዕከላዊ ቤይሩትና ሌሎችም አካባቢዎች በርካታ ጥቃቶችን አድርሳለች። ቴህራን በበኩሏ ሳውዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤምሬቶች የአሜሪካ የጦር ሰፈሮችና የድሮንና የሚሳኤል ጥቃት መፈጸሟን ተያይዘዋለች። በቴል አቪቭና በዋሽንግተን ጥምረት በኢራን የማያባራ ምላሽ ውጥረት ውስጥ ያለው የመካከለኛው ምስራቅ ከአካባቢው አልፎ ወደ ሌሎች የዓለም ክፍሎች የሚያደርሰው ተጽዕኖ እንዳለ ሆኖ በአሁኑ ሰዓት ከሆርሙዝ ሰርጥ እስከ ህንድ ውቅያኖስ በብል አልመንደብ ድረስ ጫናው ከትላንቱ ዛሬ እየከፋ ሄዷል። በተለይም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የእግረኛ ጦራቸውን በኢራን ምድር በማሰማራት ውጥረቱን እጅግ የሚያፋፍም ውሳኔን ያሳልፉ ይሆናል የሚለው ዴሞክራቶችን ሳይቀር ጭንቀት ውስጥ የከተተ ሆኗል። የኒው ሃምፕሻየር ዴሞክራት ጄኒ ሻሄን ከሲኤንኤን ጋር በነበራቸው ቆይታ ከኢራን ጋር ባለው ግጭት መሳሪያና ወታደሮችን በማቅረብ ሩሲያና ሌሎች የቴህራን ወዳጅ ሀገራት ይሰለፉ ይሆናል። በዚህ ሁኔታ ውስጥ ዶናልድ ትራምፕ የእግረኛ ጦር ወታደሮችን የማሰማራት ውሳኔ ከታከለበት ጦርነቱ ማብቂያ ወደ ሌላው እልቂት ያመራናል የሚል ስጋታቸውን አስቀምጠዋል። ሴናተሩ ጄኒ ሻሂን ይህንን ያሉት የአሜሪካን ሴኔት ሚስጥራዊ ስብሰባ ካደረገ በኋላ ከጋዜጠኞች ጋር በነበራቸው ቆይታ ነው። በእርግጥ ጦርነቱ እስከ መቼ ይሁን ማብቂያው? አሜሪካንን ምን ያስከፍላት ይሆን? በህዝቦቿ ላይ የተጋረጠው አደጋስ በምን ያህል መጠን ነው የሚለው በግልጽ አልተቀመጠም ነው ያሉት። አሜሪካውያን ይህንን ማወቅ ይገባቸዋል የሚል አቋማቸውንም ሴናተሩ አስቀምጠዋል። በእርግጥ ሩሲያ ኢራንን በቀጥታ ስለማገዟ የሚያሳዩ መረጃዎች በግልጽ ባይኖሩ የአሜሪካ የስለላ ድርጅቶች ድጋፍ እያደረገች ስለመሆኑ የሚያሳዩ ፍንጮችን አግኝተናል ብለዋል። እንደሚባለው ሞስኮ ኢራን ባላት ጦርነት ውስጥ እጇን ካስገባች የሚኖረው መዘዝ በቀላሉ የሚያባራና መዘዙ በአጭር ጊዜ የሚፈታ አይሆንም። መረጃዎች እንደሚያሳዩት ሩሲያና ኢራን የጠበቀ ግንኙነታቸው የጠነከረው ከ20-30 ዓመት ወዲህ ሲሆን ሩሲያ በራሷ ከዩክሬንና ከአውሮፓ ጋር ያለባትን ውጥረት ተከትሎ እጇን የምታስገባበት እድል አናሳ ስለመሆኑ ተንታኞች ይገልጻሉ። ያ ማለት ግን ሩሲያ እጇን አጣጥፋ ትቀመጣለች ማለት አይደለም። ይልቁኑ በስለላና በመረጃ አቅርቦት ኢራን ያላትን ድጋፍና አጋርነት ማሳየቷ አይቀሬ ነው እየተባለም ይገኛል። የአሜሪካን ሴናተሮች ሩሲያ በጦርነቱ ትሳተፍ ይሆናል ከሚል ስጋታቸው ባሻገር አሜሪካ ከኢራን ጋር እያካሄደች ባለው ጦርነት በየዕለቱ ከ$900 ሚሊዮን በላይ ታወጣለች። ይህ እስከ መቼ ነውንስ የሚቀጥለው? ማብቂያው እንዴት ነው የሚለው በግልጽ አለመቀመጡ ቁጣን ቀስቅሶባቸዋል። ዴሞክራቶች የጦርነቱ ውጤት አለመታወቁና በአሜሪካ በኩል ያለው የረጅም ጊዜ እቅድ ይፋ አለመሆኑ በዋሽንግተን የጦር ሰፈሮች ከ140 የሚሻገሩ የጦር አባላት መቁሰላቸውና ሌሎች ቀውሶችን አስመልክቶ ተቃውሟቸውን እያቀረቡ ይገኛል። ጦርነቱ ለዴሞክራቶች ብቻ ሳይሆን ለበርካቶች ማብቂያው የሚቋጭበት ሂደት እንዴትና መቼ ነው የሚለው የብዙዎች ጥያቄ ሆኖ ቀጥሏል። ሆርሙዝ ሰርጥ ላይ ያለው ውጥረትና ጫና፣ በአየር ጥቃቶች ስጋት፣ የአየር ክልሎችና እንቅስቃሴዎች መዘጋት ከመካከለኛው ምስራቅ ተሻግሮ በዓለም ስርዓት ላይ የሚያስከትለው ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ኪሳራን ግን መገመት የማይከብድ ይሆናል።